ገብጋባ ሰው የአላህ ጠላት ነው። البخيل عدو الله ስለዚህ ምን አለ ان الذين يبخلون بما آتاهم الله من فضله لا يحسب الذين يبخلون بما آتاهم الله من فضله هو خير لهم خير ده መስላቸው بل هو شر لهم شر ነው የሰጣቸው ገንዘብ شر ነው ይላል سيطوقون بما بخلوا به يوم القيامة እዚህ ዘለበት የተባለው ለላንደር ለውሻ እንደሚደረገው جهنم ሳይገቡ በፊት يوم القيامة ይወረዳል እንደ ውሻ እየተሳቡ ልክ ገብጋባነት የውሻ አኽላቅ እንደሆነ የአሳማ አኽላቅ እንደሆነ የእንስሳ አኽላቅ እንደሆነ እናንተ ትንሽ ገንዘብ የሰጣችሁ አላህ ተጠንቀቁ ገብጋባ እንዳትሆኑ ገንዘብ የማይሰጥ ሲጠየቅ የሚጠይቀውን ሰው የሚጠላ ድሆችን የሚሸሽ ድሃ ቴሌፎን ሲያደርግለት ሀብታም ሲያደርግለት ይሄ عبد المال اللي يقال عبد الله ሳይሆን مش عبد الله هذا عبد المال عبد الدينار عبد هذا اللي አሁን የለንበት በተለይ ሀብታሙ ሊጠይቀኝ መጣ ይላል طيب ተጠይቅ አንቋ ይወስድብህ ያን አትሳታ እንትን አለም አዝኖ ይመለሳል حسبي الله ብሎ ይመለሳል لكن الله የሚያንቅ ይልክልሃል የሚያንቅ ሁሉ ነገር በእጁ ሆነ እግሩ አስቀምጠው ያስረግጣል እያየናችሁ ነው ደግሞ እየተረገጣችሁ ነው ሳትወድ በግድ 20 ሚሊዮን 30 ሚሊዮን እየከፈልክ ነው አይደለም ከደሃው ሲሸሹ ለደሃው 1000 ብር ለመስጠት 5000 ብር ለመስጠት እንትን ሲሉ አላህ በጎን ይልክበታል ወሰድ ይለዋል ረህማ የሌለው ልታመልጦ የማትችል ሁሉ ነገር በእጁ ነው ተጠንቀቁ ሁልጊዜ ማስታወሳችሁ ለዚህ ነው ቁርአን ላይ ያለማቋረጥ ያስታውሳችኋል